ሃሌሉያ! ኢየሱስ ክርስቶስ ትላንትናም ዛሬም እስከ ዘላለም ያው ነው። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 14 ላይ መልካሙን አደራ በእኛ የሚኖረው በመንፈስ ቅዱስ ጠብቅ ይለዋል። ክብር ለጌታ ይሁን። በአንተ ውስጥ መልካም አደራ አለ። እግዚአብሔር የሰጠ መልካም አደራ አለ። በእኛ በሚኖረው በመንፈስ ቅዱስ ጠብቅ ይለዋል። ክብር ለጌታ ይሁን። በእኛ የሚኖረው በመንፈስ ቅዱስ በማን? ይህ በአንተ ችሎታ፣ በአንተ ጉልበት፣ በአንተ ጥንካሬ ሳይሆን በእኛ በሚኖረው በመንፈስ ቅዱስ መልካሙን አደራ ጠብቅ። ስለዚህ ሰው እንዴት ነው መልካሙን አደራ መጠበቅ የሚችለው የሚለው ነገር በጣም የነካኝ በአንተ በሚኖረው በመንፈስ ቅዱስ ነው። እግዚአብሔር ያስቀመጠው፣ እግዚአብሔር በአንተ ያኖረው፣ እግዚአብሔር የሰጠን ኃላፊነት፣ እግዚአብሔር የሰጠውን ባላደራነትን እንዴት ነው የምንጠብቀው የሚለውን ነገር እዚህ ጋር በጣም የሚገርመኝ በአንተ በሚኖረው በመንፈስ ቅዱስ። ሃሌሉያ! በአንተ በሚኖረው በመንፈስ ቅዱስ መልካሙን አደራ ጠብቅ። ክብር ለጌታ ይሁን። በመንፈስ ቅዱስ በውስጣችን ስለሚኖር፣ መንፈስ ቅዱስ በውስጣችን ስለሚያድር መልካሙን አደራ መጠበቅ እንችላለን። በምን? በውስጣችን ባደረው፣ በውስጣችን በኖረው በመንፈስ ቅዱስ እግዚአብሔር የሰጠንን መልካሙን አደራ መጠበቅ እንችላለን። ስለዚህ በመንፈስ ቅዱስ በኩል ባለው መልካሙን አደራ መጠበቅ መለማመድ፣ በዚህ መትጋት፣ በዚህ የምንተጋ ሰዎች መሆን አለብን። ይህ የሚሆነው ግን በምንድን ነው? በመንፈስ ቅዱስ። ስለ መንፈስ ቅዱስ የተነገረ አንድ በጣም ድንቅ ቃል አለና በውስጣችሁ ስለሚኖረው ስለ መንፈስ ሃሌሉያ መንፈስ ቅዱስ በውስጣችን ስለሚኖር ሲናገር ሮሜ 5 ላይ ምን ይላል?